ና ይኸው አታመልጠኝ ነግሬሃለሁ ወዴት የምትሄድ መስሎሃል ና አትመታኝም እመዘልግህ አትመዝልግ ይቅርታ እኮ ብሏል በይቅርታ የሚታለፍ ወንጀል አይደለም ትመጣላት አትመጣም ይኸው አታመልጠኝም ነግሬሃለሁ እንዴ ምን አደረኩ ትሰማያለሽ የሚለውን አንድ ፊደል ማዋጥ አቅቶት ወላጅ አምጣ ተባለ እንዴ ከዚህ በኋላ እወጣለሁ ብሏል እኮ ከዚህ በኋላ እኮ ይወጣል ትወጣለህ እንዴ የሚወጣና የማይወጣም በምን አውቃለሁ እኔ የሚበላ ቢሆን መርጠህ ትወጣለህ ደግሞ አባወራ ማለት ምን ማለት ነው ሲባል ምን ብለን የመለስከው ቤት ውስጥ የሚውል ምንድነው እማሊ መዘልጌን ነው ለምንድን ነው የምትመዘልገው ትምህርት ቤት ወላጅ አምጣ ተብሎ ታዲያ ምን ችግር አለ እንሄዳለና ትሄጃለሽ አንተ ስራ የለህም አይደል አንተ ትሄድለታለህ ኧረ ምን አጠፋ ታዲያ እሱ ቁጭ ብለህ ዝም ብለህ ተዘፍዝፈህ ትውጣለህ ማለትሽ ነው አይደለም ችግር የለም ገብቶኛል በቃ ነይ ይሄው ጭኔ ነይ መዝልጊኝ ችግር የለም ሂጂ መዝልጊው መዝልጊው በስንቱ ምን እየሆንክ ነው ለመዘልገው ነው ለምንድን ነው የምትመዘልገው ይልቅ ትምህርት ቤት ወላጅ ትሄድለታለህ አልችልም ለምን ነው የማትችለው ስራ አለብኛ የምን ስራ ቤት አይደል እንደ የምትውለው የሆነ አንድ የጀመርኩት ጥናት አለ ፕሮጀክት እሱን መሬት ላይ ወርጄ ውጤታማነቱን የምመዝንበት ቀን ነው ነገ መሆን አይችልም ለምን በጣም አስቸኳይ ጉዳይ ነው እና መሄድ አልችልማ እሺ ፕሮጀክቱ ምንድነው ፕሮጀክቱ እንትን አባወራነት በቤት የሚል ነው ምን ማለት ነው እንትን ነው የቤት ውስጥ አባወራ ጽንሰ ሐሳብ እሱን ለማበልጸግ ነው ምንድነው አሁንኛው ሀገር በብዛት አባወራነት ከውጭ ጋር የተያያዘ ነው አባወራው ጧት ወጥቶ ማታ ነው የሚገባውና ምን በያሰብኩ ለምንድነው አባወራው ቤት ውስጥ ስራውን ቤት ውስጥ ለምንድነው ማከናውነው ብዬ አሰብኩና በቃ የቤት ውስጥ አባወራይዝም የሚል ማራመድ ጀመርኩ ማለት ነው ይሄ ነው ያለው ነገር ገብቷችኋል አልገባም ሄኔ ተነስ ልብሳችሁን ለባብሱና እኔ ሄድልሃለሁ ነው አባወራይዝም አስቸጋሪ ሚስት ያላቸው ባሎች ፈላስፋ ይሆናሉ ይባላል እኔ እንኳን እኔ ፈላስፋ አይደለሁም ያ ማለት ሂሩቴም አስቸጋሪ ሰው አይደለችም ማለት ነው የፕሮጀክቱን ሐሳብ ያመጣሁት ሄኖክ ትምህርት ቤት ላለመሄድ የፈጠርኩት ዘዴ ነው ከዛ በቃ ቤት ውስጥ ሲሆን ይሄ እንትኑን ወደድኩት ይሄ ብቻዬን ስሆን ይሄ አባወራነቱ ከዛ አባወራነት ምንድነው ስል ጠየቅኩ እና ከስነ ትዳር አንፃር አባወራነት እንዴት ይተነተናል ብዬ ጠየቅኩ ከዛ መጠየቄን ራሱ እንደገና ለምንድነው ብዬ ጠየቅኩ አንተ መፈላሰፍ ጀመርኩ እንዴ አየ ሂሩቴ ያልታወቀባት አስቸጋሪ ፍጥረት ናት ማለት ነው
Yes. በስዬ ጨፍኝ አይንሽን ጨፍኝ ይሩት ታምር ነው ማሳይሽ ጨፍኝ ጨፍኝ ዝም ብለሽ ጨፍኝ ነይ እመኝ በቃ ነይ ምንድነው በስዬ ዝም ብለሽ አለ የት ይዤሽ እሄዳለሁ እመኝ እኔ ያለው አይደል እሺ በስዬ አይዞሽ እንዳትከፍቺ ግለጪ ስልሽ ትገልጫለሽ አለቀ ቆይ በስንቱ ግለጭ ታራ ሶፋው ምን ሆነ ሶፋው እንደ አቀማመጡን አልወደድሽው በጣም በጥንቃቄ ተጨንቄበት እኮ ነው ያስተካከልኩት መጀመሪያም እንደዚህ አልነበር እንዴ የኔ ነው ጥፋቱ አይ ቦታው እሺ ትቆይ ተጠጋ ትንሽ ተጠጋ ላይ ይሩት ትንሽ አሁንስ ያው ነው እኮ በስዬ እንዴ 5 ሴንቲሜትር ክፍተት ሰጥቻቸዋለሁ እኮ እንዴ አይታይሽም እንዴ ሶፋ አሁን ደግሞ ወደ ብርጭቆ ብርጭክስ አይሽ ሲኒ ተሰባሪ ዕቃዎች በጣም ጥንቃቄ የሚፈልጉ አያቸው 3 ሴንቲሜትር ክፍተት እየሰጠው ነው የደረደርኳቸው ለምን ማለት ጥሩ አይሽ 3 ሴንቲሜትር ለአየር መተላለፍ ለቬንቲሌሽን ምክንያታዊ ክፍተት ነው አመሰግናለሁ አሁን ደግሞ ወደ ፍሪጅ ክፈቺው ሂሩቴ በእጅሽ በራስሽ ክፈቺው ታራ እንዴ ምንድነው በስንቱ ያልተላጠ ሽንኩርት ፍሪጅ ውስጥ አይገባም ማለት ጥርጥሬ ነበር እኮ በእናትሽ ምን ሆነሃል በስዬ እንዴ አሁን የተቆላ ቡና ፍሪጅ ውስጥ ምን ያረጋል አይገባም አውቃለሁ እንዴ ቀላል ሰው አረክሽኝ አውቄ ነው ያስገባው ለምን ለከለር ስብጥር ነው አየሽ ቀይ አረንጓዴ ጥቁር አረንጓዴ ይደገማል ማርኳታል ፈገግ ብላ በፍቅር አይን ስትመለከተኝ ስራዬ እንዳሸነፋት ልቧን እንደርታው ገብቶኛል እንዲህ በፍቅር አይን ካየችኝ ስንት ጊዜ ሆነን መሰለ በስዬ ወይ ለምን ስራ አትፈልግም ይሄ ስራ አይደለም እንዴ ምኑ ይሄ ነው ይሄ ሶፋው ብርጭቆ ፍሪጁ በስዬ ቤት መዋል ውስጥ ስትረስ ውስጥ እየከተተክ ነው እኔንም እያስጨነከኝ ነው አስተያየትሽ የፍቅር መስሎኝ ነበር አይ በስዬ የጭንቀት ነው የጭንቀት የሚባል አስተያየት አለ እንዴ ክፋት ነው እንጂ ነገሩ ድሮም የኔ ነገር እንደማይጥማት አውቃለሁ የጭንቀት እንተዋወቅ
እንተዋወቃለን ወይ? ሰዓታችን ላይ ደርሰናል። ዛሬ እሁድ ነው። እንተዋወቃለን ወይ? ማረፍ አልችልም እንዴ? ማረፍ አልችልም ነው? ስራ የለውም፣ እረፍት አያስፈልገውም ነው? ይሄው ይቅርታ በስዬ እንደረበሻለሁ እኮ። የዛሬ እንግዶቻችን ደጀን ተስፋዬና ፍቅርተ ወርቁ፣ ብርሃን ወርቁና ገነት አበራ። ቀንሽ ምን አለበት? ቀንሽ ትንሽ ማረፍ ምን አለበት? በስዬ ይሄው ዘጋሁት። ይቅር ማን ዝግ? አሁን ዝጊው አልኩ እንዴ? ዝጊው ወጣኝ ነው? ስራ የለውም፣ ቤት ተጎልቶ ቴሌቪዥን እንኳን አያሳየኝም ለማስባል ነው? በስዬ ረበሸኛል። መቼ ረበሸኝ እንዴ? እሺ ይቅርታ በቃ ጭንቀት ለምን ነው እንደዚህ የምታይ? ምን ስራ የለውም? ምን ተሸርፍ ያለው? ምን ሆኛለሁ? አረ እናትህ እንዴ ያለው መፈለግ ነው። ያለው ባል መፈለግ ነው እንግዲህ። እንዴ አረ እንደዚህ አይባልም። ስራ ስለሌለኝ የሚባለውንም የማይባለውንም አንቺ ልትመርጭልኝ አምርሻል። ስራ የለኝም እንጂ እኮ ቋንቋው አልጠፋኝም። ጭንቀት መልሽልኝ እንጂ ንቀት ነው። ስራ የለውም ብለሽ ነው አይደለም አትመልሽልኝ? ንቀት ምን እዛ ላይ ያስፈጠጥሻል? ጠፍቷል አይደል እንዴ? እንዴ በስዬ ምን ሆነሃል እንዴ? እንዴት ንቀሃለሁ? ባሌ እኮ ነህ እኮ ባልሽ ስለሆንኩ እንጂ እንደ ሰው አታከብሪኝ። አረ በጣም ነው ማከብር በስዬ። ልጆቼ ያከብሩሃል፣ እኔ ያከብርሃለሁ፣ ሁሉም ሲያከብርሃል በስዬ። አታጽናኝ እባክሽ፣ አታጽናኝ። ስራ የለውም ብለሽ ነው የምታጽናኝ? በስዬ በቃ እንደውም የቅድሙን ሐሳቤን ትቼዋለሁ። ስራ መፈለግ የማይጠበቅብህም፣ አንተ ደስ ያለህን ነገር ሁን። ለምን በቃ ለምን አትቀጠርም? ስራ አታገኝም ነው? ስሚ እኔ ቤተሰቤን ላገልግል ብዬ እንጂ እኮ ወጣ ብል እጄን ስሞ የሚቀበሉኝ ባለሙያ እኮ ነኝ። እኔ እኮ በስንቱ ነኝ። እሺ በቃ ተቀጠር። አልቀጠርም። ለምንድን ነው የምቀጠረው? ነገርኩሽ፣ አሰብኝም እንዴ? የቤት ውስጥ አባወራ ነኝ። ጭንቀት ወይኔ ጉዴ። ቀንሽልኝ እንጂ። ምኑን ነው የምቀንሰው? አጥፍተሽዋል። ቴንክ ዩ። ቴሌቪዥን አያሳየኝም ለማለት አይደለም። ይኸው ወይ በስንቱ ወይ ጉድ። 5 ሳንቲሜትር ይበላል። ወይ ቤት አባወራ ተጨንቋል። ቤትዬ ጎሽ ሳምሪዬ መጣሽ? አረፈርኩ አይደለ? አረፈርሽም? እሺ ያልኩሽን አጣራሽ ነው? አዎ ይሄው ጋዜጣው እዚህ ላይ መረጃውን አንብቦ ማመልከት ይችላል። ወይ ጋዜጣ ላይ ነው እንዲወጣው? አዎ ምን ነው? ሰሞኑን በስንቱ አመሉ ተለዋውጧል። ቤት ከምትቀመጥ ስራ ፈልግ ስለው እንዴት ስራ ፈልግ ትኛለሽ ብሎ ይጣላኛል። በቃ ይቅር ስራውም ወይ ቤት ቁጭ በል እረፍት አድርግ ስለው ደግሞ እቀጠራለሁ ብሎ ይጮህብኛል። አሁን ደግሞ ጭራሽ ጋዜጣ አንብብ ብለው አታነብም ወይ ለማለት ነው ብሎ ይጣላኛል። እንዴ በስቱ ምን ነካው? ምን አውቃለሁ በእናትሽ ሳምሪ። እኔ ወንድ ልጅ ነገረኛ ሲሆን አልወድም። አይ በስዬ እኮ ነገረኛ ሆኖ አይደለም ሳምሪዬ። ያው ምናልባት አሁን ያለበት ሁኔታ፣ በዛ ላይ ደግሞ አንዳንድ ጊዜ እኮ ሁሉም ባሎች ነገረኞች ይሆናሉ። ገዚዬ ግን ሆኖ ያውቃል። ገዚዬ ባል አይደለም እንዴ? ነው እንጂ ታዲያ ሁሉም ወንዶች አልፎ አልፎ ነገረኛ ይሆናሉ። ይሄ እኮ የተፈጥሮ ህግ ነው ሳምሪ። ይልቃውን እሱን ተይውና እንዴት ነው አሁን ጋዜጣውን የምሰጠው? የሚያጓጓ ታሪክ አለው ብለሽ ብትሰጪውስ? አዎ አጓጉቼ እሰጠዋለሁ። ከዛ ይሄ ጉደኛ ሰውዬ ቀስ ብሎ ሰርግ ቤት ውስጥ ጥልቅ፣ ከዛ ያገኘውን ሁሉ ሲበላ ሆዱ ተቆዘራ። እንዲህ ቁርዝስ አለልህና እንዴት ይንቀሳቀስ፣ እንዴት ይቀመጥ፣ እንዴት ይነሳ። ከዛ አይ ትንሽ ቀለል ይበለኝ ሽርሽር ላርግ ልንቀሳቀስ ብሎ ወጣ። ከዛ በግቢው ሲሄድ ትንሽዬ በርሜል አገኘ። ከዛ ምንድነው እዚህ ውስጥ የሚጨምሩበት ብሎ ጎንበስ ብሎ ሊያይ ሲል ግልበጥ ብሎ
ወስቶ ተለቀየው እንዴት ይውጣ ሆዱ ለራሱ ተወጥሮ በዛ ጋር ሰርገኞች እያለፉ ነበር ኧረ እባካችሁ አውጡኝ ማን ይስማው ወዲያውኑ ጉንዳን ወረደው ገንተም አርጎ ጉንዳን ሲበሉ ኧረ ጉንዳን በላኝ ሰርገኞቹ ኧረ ጉንዳን በላኝ ኧረ ጉንዳን በላኝ እንደዛ ሆነ እላቸዋለሁ የሚገርም ታሪክ አይደለ ደስ አይልም አባ ከኛ ጋር ሁሌ ከእናንተ ጋር ሰው ደስ ይላችኋል አይደለ አዎ ሁሌ ማብረህን አዎ እኔም እኮ አስቤው ነበረ ቤቶኜ ልጆቼን ልንከባከብ ለፍሬ ላብቃቸው ምናምን እላለሁ ግን እናታችሁ በጠበጠች እንደውም እኮ ስለ ቤት አባወራነት ፕሮጀክት ሁሉ ቀርጬ ነበር አልሰማችሁም እንዴ እንደውም ቆይ ስለ አባወራይዝም አንዳንድ ነጥቦችን ላንሳላችሁ አይ ተረቱ ይሻለናል እንጂ ተረት እውቀት ይሆናል እንዴ ይኸውልህ አባወራይዝም ማለት አባወራ ነው ግን ቤት ውስጥ ነው ሁለቱን አንድ ላይ አስተሳስሮ ለትዳር ውጤታማነት የሚተጋ አባት ማለት ነው አባወራይዝም ምን ነው አበጣችሁ ያ ሰውዬ ባላቱ ድርግም ብሎ ጉንዳኑ ሲበላው ይሄን ሳወራ ነው የምስቀው የግድ ስለ ጉንዳን ማውራት አለብን ሂሩቴ አንዴ ጆሮሽን ታውሽኝ ምንድነው ነገርሽ ነገር ነበር ምንድነው ምን ተፈጠረ ያው ሆን ብዬ ያደረኩት ግን አይደለም በስንቱ በስዬ ሰሞኑን አያያ ሲል ነው የከረመው አንድ ዘፈን አፉ ላይ ከያዘ አይለቅም አሁን ባለፈው ወር ምን ነበር መሰለ ሲል የነበረው ይሄ አራም ሳለ እሱ መዝሙር ነበር ሲል የነበረው አሁን ደግሞ አያያ ተረኛ ነው የሚገርም ደግሞ መወደውን ዘፈን ሂሩቴ ደህና አደርሽ ሂሩቴ በሲ ሄድኩ እሺ ሰላም ወይ ደህና ዋል በሲ የረሳው ነገር የለም ጀማሪ ነገር ኧረ እኔ በእናትህ የመኪና ቁልፍን ያልኩ ነው እንዴ እኔ እኮ ሳዘፍንልኝ ሄድክ ያልሽ መስሎኝ ነው ክፉ አመል ሂሩቴ እጅ ለእጅ ተያይዘው ሲሳሳቁ ሲጫወቱ ሰው አየን አላየን ብሎ አይሳቀቁ በየመንገዱ ሲሳሳሙ ደስ አይሉ ከንፈራቸው ሲረግብ አሁን መሳሳሙን ይተውታል ታያለሽ ደግሞ እኮ እኔም ጭርታ ሲያስከኝ ምናምን እንዳትይ እንጂ እኮ እኔ በየደቂቃው አንቺን መሳም አቅቶኝ አይደለም ሄድ እንደሱ ማለት ፈልጌ አይደለም እንደው የልጅነት ፍቅር ግርም እያለኝ ነው እንጂ ይሄ እኮ የወረት ፍቅር ነው ከአንድ ከሁለት ወር በኋላ ታያቸዋለሽ አይደለም መሳሳም በአንድ ጎዳና አብረው ያሄዱ መች አጣናት እቺን እንደኛ ማለት ነው ትክክል እንደኛ እኮ በትዳር ስንት ዓመት አሳልፈናል ይሄን የመሟዘዝ ደረጃ ገና ድሮ በደናው ጊዜ አልፈነዋል እንደማያውቅ ሰው አትሁኝ እንጂ ሂሩቴ ፍቅር እኮ ዘላለማዊ ነገር ነው እንዴት ድሮ ያሳለፍነው ትላለህ ፍቅሩን እኮ አይደለም መሟዘዙን ነው ያልኩሽ ፍቅርማ በእኛ መሀል አንዴ ገብቷል የት አባቱ ሄዳል እሄዳለሁ ቢል እንኳን ቀልጥሜ ነው የማስቀረው ግን እኮ ለሚያይን ሰው ፍቅር መሀላችን ያለ አንመስልም ሁሌም ስንጨቃጨቅ ስንነዛነዝ ነው የምንታየው እንግዲህ አጨቅጭቂኝ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አሁን በእኛ እድሜ እንሟዘዝ ብንልስ ደስ ይላል እንዴ እኔ እንጃ አያምርብንም ያ ሰው መሳቂያ ነው የምንሆነው
እንዲሁ እንደተከበርን እነዛ ነዝናዛ ባልና ሚስቶች እንደተባልን ብንኖር ነው ይሻላል አይደል? አዎ ኢግሪሽ እንግዲህ ጀመረህ ደግሞ ምን አለ በዘፍንበት ወይ ንዝንዝ ጭራሽ ነው ሆንኩ ተነዛናሿ 24 ሰዓት ጆሮዬ ላይ አያያያያክ በቃ እሺ በቃ ትቼዋለሁ አልዘፍንም ትቼዋለሁ አትነዝጅ ወዲህ እየዘፈንክ ነው አይደል ምን ነው አንቺ አልትራሳውንድ ነኝ አልሽ በሆዴ ብዘፍን ምን ችግር አለው ምን እሺ ይነካዋል እሺ ወይ አንዴ ዝፈነውና ይውጣልህ ግጥሙን አይችለውም ብለሽ ነው ዘፍነው እንኳን ድምጽ አውጥቼ በሆዴም እኮ ብዬው ሰምተሽኛል እሺ ዝፈነው እስማ ያጂ እሺ እንደሚከተለው ዘፍነዋለን እሺ ለየብቻ አይኖችም ነው በጋራ ያዥዋችም የቅሬታ የጥርጥር አጉል ፍቅር ወደ ይቅር ፍቅር ሲፈስ ሲቀዘቅዝ ያጋልጣል እንደንዝንዝ ለየብቻ አዘፋፈኔ አንጀትሽን ሰራሰረው አይደለ በዚህ እንዲቆሽ ሎሚ ተራተራም በዘፍንልሽማ በቃ አትገኝም ሎሚ ተራተራ ሎሚ ተራተራ ሎሚ ተራተራ ሎሚ ተራተራ በስይናደራ ደስዬ ወይ ግጥሙን ግን ሰምተዋል ሎሚ ተራተራ አርሄ ነው አይን ምን አሰማኝ እሱን ለኔ ብቻ እኮ ተጫወተም ለህዝብ አይደል የተጫወተው ሎሚ ተራተራ ፍቅር ሲፈዝ ሲቀዘቅዝ ያጋልጣል ለንዝንዝ አይገርምም በስዬ እንዴ ደስ የምትል ነገር ናት ሐሳቧ ከየት አመጣሻት አሁን ዘፈንኩ እንዴ ነው ይዘፈል እሱ ውስጥ አለ እንዴ ይሄ ነገር ለኛ ይሁን እንዴ ተዘፈነ የት ያቀናል እሺ ንዝንዙ እሺ ፍቅራችን አልፈዘዘ እሺ መቀዝቀዙስ አሃ ፍቅራችን ቀዝቅዟል እያልሽ ነው እንዴ ምናልባት ምን እንነዛነዘው ፍቅራችን ቀዝቅዞ እንደሆነስ ቢሆን እኔ እኮ አዲስ አመል አምጥታ ነው ምናምን እላለሁ ለካ ፍቅርሽ ቀዝቅዞ ነው እንዴ ለነገሩ ቶ ዘፈን ነው ለሁሉም ይሰራል ኖ ይሄማ እውነት አለው ሀቅ አለው ዝም ብሎማ አልተዘፈንም እውነት ትዳራችንን ቁልጭ አድርጎ ነው ያስቀመጠው ነው አከበርኩት ቅኔው ያማል ቅኔው ፍቅራችንን ማቀዝቅዟል አረ በስዬ ዴ ስለኛ ትዳር አይደለም የተዘፈነው አልኩ አሁን የት ያቀናል ነው ስለዚህ ትዳር ከነው አይደበበ በላይ ያቃለው ልቲ ነው ፍቅራችንን ማቀዝቅዟል ለምን አልነግርሽም እሺ ይሁን ፍቅራችን ቀዝቅዞ ነው ሰሞኑን የምንነዛነዘው ብለን እንመን እንደ መላምት ነው ብለን እንመን ስለዚህ መፍትሄው ምንድነው ማድረግ ያለብን ይሄን የተዳፈነ የፍቅር ነበልባል እሳት እቶኑን ከተዳፈነበት አውጥተን ፍሙን እንዲታይ ከፍ አድርገን ማውጣት መቻል አለብን ፍቅራችን ሲቀዘቅዝማ እጃችንን አጣጥፈን ዝም ብለን አናይም አንድ የሆነ የመፍትሄ አቅጣጫ ላይ መድረስ መቻል አለብን ስለዚህ ኃይላችንን አስተባብረን በስሜት በቁጭት በእልህ በቁርጠኝነት መነሳት መቻል አለብን በስዬ በገዛጅ ለፍልፌ ያላሰብከውን አሳሰብኩ አይደለ ኖ መለፍለፍሽ እኮ ጥሩ ነው አይሽ ሌላ ጊዜም እንዲ እርባና ያለው ነገር ብትለፈልፊ የት በደረሰ ጥሩ ነው ያመጣሽ ወደ መፍትሄው እሺ በስዬ ግን ነገ እናውራ የምን ነገ ብረት እንደጋለ ነው መቀጥቀጥ ወደ መፍትሄ እሺ በስዬ ቆይ እሺ ይኸውልህ ግን ምንድነው አሁን ደክሞኛል በስንቱ እስቲ ከዚህ ከቀላሏ ነገር እስቲ እንጀምር
ከየቱ ይሄ በመዝገብ ስም የምንጠፋጥፈው አሁን እንዲህ በስንቱ ስትይ የሆነ አለት አናቴ ላይ ያወረድሽ ቢሆንስ እርግጥ ነው እኔም አልፎ ስታበሳጭኝ ሂሩት ስል አገጬን ነው የሚያመኝ አልዋሽሽ እስቲ መቆለማመጥ መንቆለጳጳስ እንጀምር እስቲ በስንቱ ደግሞ ምን ሆነሃል አንተ ለትልቅ ሰው አይደለ እንዴ አሁን ይሄ ምን ያገናኘዋል ፍቅር ከአንደበት ነው የሚጀምረው ፍቅር ያንደበት ቅኝት እኮ ነው እንዴ ራሴን በራሴን ካላቆለማመጥኩት ማን ያቆለጳጳስልኛል ሲሉ አልሰማሽም አበው እንደዚህ ያላሉ እሱ ሙሉ ቀንን እንጠይቀዋለን አሁን ግን እርስ በራሳችን መቆለማመጥ አለብን እሺ ቆይ አንተ ማን ብዬ ላቆላምጥ የፈለግሽው ግን ይሄ የፈረንጅ እንትን እንዳይሆን ይሄ ሃኒ ስዊቲ ምናምን ጣፋጭም ቢሆን አልፈልግም በቃ የራሳችን ይሆናል አይደለ ስጠሪኝ ዘጭም ይላንጀት ይለኝ በቃ ቆይ አንተ ማን ብለህ ልጠራኝ አሰብክ የአይኔ አበባ አይ የአይኔ አበባ አይሆንም እሱ ራሱ እኮ ራሱን የቻለ ስም ነው ቆይ እስቲ ባረፍተ ነገር ተጠቀሙ የአይኔ አበባ እስቲ ሙዝቢ ደሳይል አይ ደሞ አውቃለሁ እንጂ ሰው የአይኔ አበባ የሚባል ደሳይል ምን የሰው ስም ነው ያምታታኛል ሌላ አከላቴ ዋው አከላቴ ትንሽ የድሯል መሰለኝ ስላለመድሽው እኮ ሊሆን አከላቴ እስቲ እሺ በአረፍተ ነገር አከላቴ እንኪ ሙዝቢ ከሙዝ ውጭ አትጋብዘኝ እንዴ ግን እሺ አከላቴ እንዴት ነው እንጃ አከላቴ እሺ አንቺ ምን ሲያንቺን እንስማው የኔን እሺ ለበስዬ ቆንጆ ስም ውዴ እሺ ውዴ ይሄማ የደብዳቤ እኮ ነው ውዴ የሰማይ ርቀቱን የባህር ጥልቀቱን የኮከብ ብዛቱን እንደምን አለሽ እንደ ሌላ አንበሳዬ ይሆናል እስቲ ባረፍተ ነገር አንበሳዬ እንካ ሙዝ ብላ አይበላማ አንበሳ አይበላም ከእንስሳ ውጪ ሌላ ጋሻዬ አይሆንም በስዬ ጦር ልታዘምችብኝ ነው እንዴ ወጪ እንጂ ከጋሻና ከጦር እሺ ቆይ ማን ልበልህ እኔ አላውቅም ጥሩ አመሰግናለሁ በቅድሚያ እድሉን ስለሰጠሽኝ እሺ እንግዲህ ራሴን እንደሌላ ሰው ራቅ ብዬ ሳየው ምን አይነት የቁልምጫ ስም ይስማማዋል መሰለሽ ከስብዕናዬ ጋር የሚሄድ ጎምላላይ አልወደድሽው ምን ማለት ነው ወይ ሩቴ ለካ ቋንቋ ላይ የብላኔ ነሽ ጎምላላይ ማለት ያው ሁላችንም እንደምናውቀው የሚንጎማለል ሰው ማለት ነው እኮ ምንድነው መንጎማለል አንድ ሰው ከቤቱ ወጥቶ ጎዳና ላይ አስፋልት ላይ ጎምለል ሲል ጎምላላይ ይባላል በቃ ትንጎማለል ያለሻ ቆይ እሺ አሁን ሰው ፊት ጎምላላይ ብለህ ቅር አይልህ ለምን ቅር ይለኛል እኔ እኮ መንጎማለል እኮ ነው የታወኩበት ባህሪ እኮ ነው እንዴ አንቺ ሰው ፊት አከላት ይብልሽ ቅር ይልሻል አይ ቅር አይለኝም ይሁን በቃ አለቀ ከዚህ በኋላ እንደ ባላንጣ በስም መጠፋጠፍ የለም ቀንተኛ ደህና ደር አከላቴ ደህና ደር እንዴ ጎምላላይ ደህና ደር እግርሽ ይትንኪኝ ይቀዘቅዛል